ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ በአሪፍ በሚያስደስት ነገር ይዤ መጥቻለሁ። ያው እንደባለፈው ፕራንክ አይደለም። ዛሬን እንግዲህ እናንተንም ዳዬንም ለማስደሰት ነው የመጣሁት ማለት ነው። እንደምታስታውሱት ዳዬ ባለፈው በማለት በፕራንኩ በጣም ተናዶብኝ ነበርና ዛሬ ደግሞ ለምን አላስደስተውም ብዬ አሰብኩኝ። እና የሆነ በጣም የሚፈልገው ነገር አለ። እሱን ስጦታ ገዝቼለታለሁ። እንደምታዩት ደግሞ እዚህ ጋር ያው አስተካክያለሁ ማለት ነው። ምንጣፍ ምናምን አስተካክያለሁኝ እና እዚህ ጋር ያው ቀለል ያለ ምራት ሰርቻለሁ። እዚህ ጋር አስተካክዬ ምናምን ጠብቀዋለሁ ከስራ ሲመጣ ማለት ነው። ያው ኦልሬዲ መምጫ ሰዓት እየደረሰ ነው። ሁሉን ነገር አዘጋጅቼ ጨርሻለሁ። ማቀራረብ ነው የሚቀረኝ እና ከስራ ሲመጣ እናስደስተዋለን ማለት ነው ዛሬ እንግዲህ ዛሬ እኔም ደስ ብሎኛል ማለት ገና ሳስበው ነው በጣም ደስ ያለኝ። እውነቱን ለመናገር ዳይም በጣም ደስ ይለዋል ብዬ አስባለሁ። በተለይ ደግሞ ለስጦታው በጣም የሚፈልገው ነገር ነውና በጣም ደስ ይለዋል ብዬ አስባለሁ። ቤተሰቦች ከኛ ጋር አብራችሁን ቆዩ። እናንተም ያው የዳይ ደስታ ተካፋይ የምትሆኑ ይመስለኛል እና አብራችሁን ቆዩ። ለኛ ቤት ደግሞ ለኛ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ተቀላቀሉ። አብራችሁን ቆዩ። ያው እንግዲህ የቀረውን አቀራርበዋለሁ ማለት ነው። ተከታተሉ። እንግዲህ ውድ ቤተሰቦቻችን እንግዲህ ዛሬ ራታችን ይሄን ይመስላል። በነገራችን ላይ ቤተሰቦቻችን ዳዬ በጣም የሚወደው ምግብ ነው የሰራሁት። እንግዲህ በልቶት እንደሚመቸው ተስፋ አድርጋለሁ እና ዳዬ ደውዬለት እየደረስኩ ነው ብሎኛል። ከኛ ጋር አሪፍ ጊዜ ይኖራችኋል ብዬ አስባለሁ። ተከታተሉ። ሰላም እንዴት ነህ? እንኳን ደህና መጣ። ምን ያካሚራው ነው? እንዴት ነህ? ሰላም ነህ ወይ? ምንድነው? እንዴት ነው? እንዴት አየህ? አመት ሞላን እንዴ? ኧረ አይ ለምን አንቨርሳሪ አይደለም። ቁጭ በላም ቦርሳን ዛሬ ምን ደረኝ ምንድነው? ባል ዛሬ ቀስንት ነው ገና ነው ውድ ቁጭ በል። አይ ባለፈው ስላስከፋው ይቅርታ ለማለት ነው። አረ ችግር የለም። እንዴት ነው የሚያምረው? ማርያም ከምር ቁጭ በልሽ። ስንት ጊዜ ነው እንደዚህ የምንቀመጠው? ደስ ይላል ማለት ወደድከው? ሲያምር ኢየሱስ። አይ ደስ ብሎኛል በቃ ስለወደድከው። ዛሬ እንግዲህ የበዛብኝ ገና ምን ተጀመረ? እግዚአብሔር አክብርልኝ። አመሰግናለሁ። ምንም ማለት ግን በዚህ በተጨማሪ ሌላ የሚገርም ስጦታ አለ። ያረ ማጓጓት አይደለም። እራት እንብላና አሁን ማይነቻ ስጦታ አይቻልም። እራት እንብላና እሰጥሃለሁ ማለት ያመጣው ስጦታ። እሺ የትኛው ነው የምጀምረው? ሁሉም ያምራል። የትኛው ልጀምር? እንግዲህ የትኛው ነው የምጀምረው? ከዚህ በጣም ነው የሚያምረው ማለት ነው።
ተመቸክ? አዎ በጣም ያው ይሄ ምግብ በጣም እንደምትወደው ስለማውቅ እዛ ሌላ በጣም ነው የምጣፍጠው። እውነት ነው። የተባረከ ይሁንልህ። እንግዲህ ቤተሰቦቻችን በላን፣ እግዚአብሔር ይመስገን። እንዴት ነበር? በጣም ይጣፍጥ ነበር። እውነት በጣም ተመችቶኛል። በነገራችን ላይ ሰላም አላልካቸውም እኮ እንደመጣ ወደ ምግብ ሰላም በላቸው። ሰላም እንዴት ናችሁ ቤተሰቦቻችን? ሰላም ናቸው። እኛ አለን እግዚአብሔር ይመስገን። በጣም ይቅርታ እንግዲህ ያው ርቦኝ ነበርና ያው ምግቡን ሳየው በጣም ደስ ብሎኝ ቀደምኩት ወደ ምግቡ ነው የሮጥኩትና በጣም ይቅርታ። እዚህ አሁን ቤተሰቦቻችን ወደ ስጦታው ነው የምንሄደው ማለት ነው። ደረረም ደረረም ይሄን ደርበሽ ይገኝ አሁን አመጣለሁ ግን አይነን ጨፍን ምን አይነት ጨፍን አይን ማስጨፍን ስጦታ ምንድን ነው ደግሞ? ስጦታ ባይዘሬ ስጦታ ትልቅ ትንሽ የለውም። ስጦታ ስጦታ ነው። ምን የሚሆን ምን ስጦታ ስጦታ ነው። ስለዚህ አይነን ጨፍን እሺ እንደዚህ ነው የጨፍነው። ተለተመች ከጫፍ አረፉ ጋራ እሺ ከምር ጨፍናለሁ። እሺ በእውነት ጨፍናለሁ። ማርያምን ጨፍናለሁ። ዛሬ እንግዲህ እየተመላለስኩ ነው። እሺ ጀምጣ ሰንደቂቃ በስመ አብ አንተ ክብደቱ ማለት ነው። ክብደቱ አትጠይቀኝ። በጣም ነው የሚከብደው። በጣም የሚከብድ እንትን ነው። እስኪ ገምት። በነገራችን ላይ እስኪ መጀመሪያ ከማየት በፊት ወይ መግለጥ ቆይ አይ አትግለጥ። መጀመሪያ ገምት። አስነኪኛ አንቺ ይታለለ እሺ አሁን ያው መጽሐፍ ነው እንዴ? በደንብ ነካው እንጂ ሀብል የበላ የአንገት ሀብል ነው አይደለም። በቃ እሺ ግለጥ። ሰላም በጣም የሚፈልገው ሰዓት ነበር። እንዴት ነው ወደድከው? ደስ ይላል። ማርያም ስለወደድከው ይናክል ወደድከው? ሐሙስ እሺ ያምራል። ቤተሰቦች ላሳያቸው። ያው እንግዲህ ቤተሰቦቻችን ስጦታ ይሄን ይመስላል። በጣም በጣም የሚፈልገው ሰዓት ነበረና እንዴ ልታለቅስ ነው እንዴ? እውነት በጣም በቃ የሚያምር ሰዓት ነው።
በጣም ከምን ካመር ችግር የለውም ውዴ፣ ይገባል። ይሄ ሲያንስብክ ነው እውነት። እና ሲያርቅ ላግልህ በዚህ ነው የምሞክረው። ብስማ ደስ አለ። አውስ አይከሽና ሰላም ቅድመት በዚህ ነው ላግልህ ለቤተሰቦች ትንሽ በስታለች። በኢየሱስ ማለት እንዴት ነው የሚያምር! አሳያቸው ወደድካት? ያው በጣም በኢየሱስ ደስ ብሎኛል። ቤተሰቦች ያው እንደነገርኳቸው በጣም የፈልገው ሰዓት ነበረና ደስ አለኝ። እኔ እራሱ ደስ ስላለኝ እውነት አመሰግናለሁ። እግዚአብሔር ይስጥልኝ። ምንም አይደለም። አይ ደስ ይላል። በጣም ያምራል። ግን ትንሽ ይቀነሳል። ትንሽ ይቀነሳል። በጣም ደስ ይላል። እግዚአብሔር ይስጥልኝ። እንግዲህ በደስታ ያው እንትን እያለ ነው። በጣም ደስ ብሎኛል። በጣም ስለወደድኩት ነው ምስጋና ያበዛሁብሽ እና ችግር የለውም። ይገባኛል እና የምትሰማ ነገር አንችለው ይሰማል። አይ እኔ ሰዓት አልጠበቅኩም ነበረ። ማለት መጀመሪያ ይሄን ስዳብሰው እንትን መስሎኝ ነበረ፣ የሆነ መጽሐፍ መስሎኝ ነበረ። ከዛ በኋላ እንትን ሳይ የሆነ ስነካካው የሆነ የብር አንገት ሐብል አለ አይደል? እሱ መስሎኝ ነበረ እና በጣም የምወደው ሰዓት ነው። የሆነ ጊዜ ገዝቼ ተሰብሮብኝ ነበርና ራሱን የገዛችልኝ እና ሮሌክስ ነው። በጣም የምወደው ሰዓት ነው። በጣም አመሰግናለሁ። ምንም ማለት እንግዲህ ቤተሰቦቻችን የዛሬ ቆይታችን ይሄን ይመስል ነበረ። እንግዲህ ቀሪውን ደግሞ ፊልም እያለ ነው ታዬ። ለምን እዚህ ጋር እንትን ካለ አይቀር እንግዲህ አሁን ወደ ፊልማችን እናያለን። እንግዲህ በአንተ ምርጫ ነው ዛሬ ፊልሙ የሚሆነው። ዛሬ ያንተ እና ቤተሰቦቻችን የዛሬ ቆይታችን ይሄን ይመስል ነበር። ስለተከታተላችሁ እናመሰግናለን። ቻው